ሰላም! ጣፋጭና ፈጣን የሆነ ለቁርስ የሚሆን የፓንኬክ አሰራር ላሳያችሁ። ፓንኬካችንን ለመስራት የሚያስፈልገን 2 እንቁላል፣ 1 የቡና ሲኒ ስኳር፣ ትንሽ ጨው እና ትንሽ ቫኒላ ነው። ከዛ በደንብ እናቀላቅለዋለን። ካቀላቀልነው በኋላ 1 ኩባያ ወተት ጨምረን እናቀላቅለዋለን። አንድ የቡና ሲኒ ዘይት ጨምረን በድጋሚ በደንብ እናቀላቅለዋለን። 1 ከግማሽ ኩባያ ነጭ ዱቄት እንጨምራለን። ዱቄቱን የለካሁት ወተቱን በለካሁበት መጠጫ ነው። እና 1 የሾርባ ማንኪያ ቤኪንግ ፓውደር ጨምረን በደንብ እናቀላቅለዋለን። የፓንኬክ ሊጣችንን በዚህ መልኩ ካዘጋጀን በኋላ የጋለ ምጣድ ላይ ወይም መጥበሻ ላይ በዚህ መልኩ እናበስላለን። ፓንኬካችን ከበሰለ በኋላ ይሄን ይመስላል። ከቸኮሌት ከማር ወይም ሌላ ከፈለጋችሁት ነገር ጋር ማቅረብ ትችላላችሁ። እኔ ያቀረብኩት ከቸኮሌት ጋር ነው። ይህን ቸኮሌት ያዘጋጀሁት ቤት ውስጥ ነው። የቸኮሌቱን አሰራር በሌላ ቪዲዮ አሳያችኋለሁ። ቪዲዮ ከተመቻችሁ ላይክ እና ፎሎ ማድረጋችሁን አትርሱ።